ዛሬ ከቤት ልወጣ አስቤያለሁ። ውጪ! አሁን ውጪ! አንቺ አይምሮ አለሽ እንዴ? አይምሮ አለሽ ወይ? አሁን ሂጂ። በጣም ታገስኩሽ። አሁን መሄድ ትችያለሽ። ጨምላቅ ነው ወይ? በአንቺ ስንት ነገር ውስጥ ገባው። ምንድነው አርጊ የምትይኝ? ተረጋግታችሁ ማለት ቆይ እኔ ቆሚስ መሄድ ነው የሚያናድሽ? ማንም ሊያስቆመኝ አይችልም። ዋስኛለሁ። እሱን ደግሞ እናያለን። አይሻ አንዴ ተረጋግታችሁ ሜሪ ረፊ ትግስቴን እንዳታስጨርሽ ሜሪ። አርፈሽ ተቀመጪ። ማውራት አይጠበቅብኝም። ዝም በይ። እሱን አድርጌው ሳይፈልግ አርፈሽ ተቀመጪ። ስነ ስርዓት ይኖርሽ። ከዚች አልኩሽ እኮ ዳኒ መኪና አምጣ። አንቺ ወንድ ነሽ፣ ከዛ ቤት ትወጫለሽ። ቅዱስ ገብርኤል አባት አንዱን አንዱ ጤነኛ አይደለሽም እንዴ? ያምሻል እንዴ? ምንድነው ፍላጎትሽ? ልበድ አብጄ ልሄድ ካልሞትኩ የሆነ ነገር ካልሆንኩ አታምኝም እንዳልሽ ሁሌ ሊመጪው ሁሌ ከሰው ጋር የሆነ ነገር ምንድነው ፍላጎትሽ? እሱ እንዲያቆም ነው ልሂድ ያልኩሽ። ምን ነገር የለም። አያስፈልግም። በቃ ሜሪ ነግሬሻለሁ። ማንም ሊያስቆመኝ አይችልም። እሱን እናያለን። እኔ እስከምወስን ነው የሚጠበቅብኝ። እሱን ደግሞ አድርጌ ያሳይሻለሁ። እኔ ለመወሰን ብቻ ጥቂት ነገር ነው የሚጠበቅብኝ። ገባሽ? ከዛ በኋላ አድርጌ ያሳይሻለሁ። አልገባኝም ማለት ልንገርሽ። እሺ ተዋወቅሽ ምንድነው አይደለም? እሺ ለምን ማለት አትሰነጠቅም? አደርገዋለሁ። እሺ በቃ ይኸውልሽ፣ እኔ እኮ አዝኜ ነው እኮ አንድ ነገር ተረጅኝ። አዳምጪኝ። እኔ ማንም ባንቺ እንዲመጡብኝ አልፈልግም። ታውቂያለሽ። አሁንም ልሂድ ስትይ ነው እንደዚህ የምሆነው። በቃ እሺ እኔ እናት በቃ ተረጋጊ። በቃ ተረጋጊ። አፈሪ ብሉ ሁሉ እኔ ቆንጆ፣ እኔ ካጠገቤ እንድትርቅ አልፈልግም። በቃ ሜሪ የምትረጂ መስሎኝ ነበር። እረዳሻለሁ። ኖ ማን ነው በመሀላችን የገባው? ጠላት አፈሪ ብላ። በቃ ተናድጄ እኮ ነው። በእናትሽ በቃ እሺ እንዳትቀየሚኝ። እኔ አንቺን ማጣት አልፈልግም። እኔ ባንቺ ምክንያት ከዚህ ሁሉ ሰው ጋር የምጣለው። በእግዚአብሔር እሺ እንዳትቀየሚ። በቃ እኔ እኮ ምን ማለት በቃ እሺ እፈልጋለሁ። በቃ አሁን ሁሉ ነገር ይለፍ፣ ሁሉ ነገር ይስተካከላል። በቃ ዝም በይ። በቃ ትንሽ ቀን ብቻ ታገሺ። እኔ ሁሉን አስተካክላለሁ። ለማይክ ያውቃሽው በፋሚሊዎች ፊት ቃል ገባልሻለሁ። ሁሉ ነገር እናስተካክላለሁ። እውነት ይሄ የኔ ቤት ስራ ነው። ችግር የለውም። በቃ አሁን ታይ እንዳበቃ ነው የሚሰማኝ። እኔ ወደ ኋላ አስተካክላለሁ። እሺ አትመለሽ። አሁን ንዴት ላይ ስለሆንሽ ነው። በቃ ሩታ በእግዚአብሔር በቃ ላይ ስለሆንኩ አይደለም። ትንሽ ቀን ብቻ ስጪኝ የኔ ቆንጆ፣ የኔ ማር፣ የኔ ትንሽዬ እርግብ። ምንድነው የኔ እናት? በቃ እንዳትጎጂ የኔ ማር።